አባቴ በረሃ ለበረሃ እየሄደ ዞሮ ሰርቶ ነው የሚያመጣልኝ። ለአንቺ ትምህርት ቤት ለመክፈል ብሎ አባትሽ ለራሱ ማድረግ የነበረበትን ምን የተወው ነገር አለ? ህይወቱን ትቷል፣ ራሱን ጥሏል። እንደ ኩዮቹ ምናምን ሲኖርበት አልሆነ። ምሳሌ እንደ ኩዮቹ ምን አርጅቶብኛል። this is the reason is ይሄንን ነው ያልኳችሁ። የመጀመሪያው ነገር እንዴት ላጥና የሚለው ነገር ለካ ፋይዳ የለውም። መጀመሪያ ትልቁ ፋይዳ ያለው ነገር ምንድነው? ለምን የሚለው ነው። ለምን የሚለው ካልተመለሰ እንዴትም ብታጠና አይገባም። አሁን ከዚህ ቅጽበት ጀምሮ ወረቀት አውጥታችሁ እቤት ቁጭ ብላችሁ ጻፉት። እማዬ እኔን ለማስተማር ብላ ያልቀየረችው ጫማ ይኖራል፣ ያልሄደችበት ሰርግ አለ፣ ያልገዛችው አበሻ ቀሚስ አለ፣ ያልታከመችው በሽታ ሁሉ አለ። አባዬ ለኔ ብሎ ያመለጠው እድል አለ። የሚገርማችሁ ነገር ያለ እድሜው አርጅቶብኛል አለች። በቃ ይሄ ነው። እቺ ልጅ አሁን ሌሊት ከእንቅልፏ የሚቀሰቅሳት ያረጀውን አባቷን መልሳ ወጣት ማድረግ ትፈልጋለች። ስለዚህ ጓደኞቿ ፓርቲ አለ ዛሬ ሲሉ ወይም ሶሻል ሚዲያ ላይ ኖቲፊኬሽን ሲገባ እንደ ቀልድ ጥናቱን የምታቆሙ ይመስላችኋል? አታቆሙ። ስለዚህ ዝም ብላችሁ የጅምላ ምክንያት እንዳታስቀምጡ። አይ እንትን ቤተሰቦቼን ለመርዳት ምንድነው የምትረጃት? ለምን እንደምትረጃት ስፔሲፊካሊ ጻፉት። ዋይ ከናንተ ማጥናት ጀርባ ዲያብሎስ ምን አስቀምጧል መሰለሽ? ማትሪክ እንዴት እንደምትወድቂለት፣ ከወደቅሽ በኋላ ህይወትሽን እንዴት አድርጎ እንደሚያበላሸው፣ ያለ እድሜሽ እንድታረግጂ፣ ልጅ እንድትወልጂ፣ ሱስ ውስጥ እንድትገባ፣ እንድትበላሽ የዲያብሎስ እቅድ አለ ከጀርባ። አንተ ብቻ ማትሪክ ውደቅለት። የት እንደሚያውልህ ከነማጋ እንደሚያውልህ ባንተ የተነሳ አባትህን እንዴት አቃጥሎ እንደሚደፋው እቅድ አለው ዲያብሎስ። እግዚአብሔር ደግሞ ከማጥናትህ ፊት ለፊት ተስፋ አለ። ማትሪኩን አልፈሽ ዩኒቨርሲቲ ገብተሽ ልክ ተመርቀሽ ወይ ስኮላር አግኝተሽ ወይ አንድ ቢዝነስ ውስጥ ከሰዎች ጋር አብረሽ ኮላቦሬት አድርገሽ ወይ በሶሻል ሚዲያ የራስሽን ተጽዕኖ ፈጣሪነት መንገድሽን አግኝተሽ ከዛ በኋላ እድሎች ተከፍተው ለእናትሽ የምታረጊውን ለአባትሽ የምታረጊውን ሁሉንም ተስፋ እግዚአብሔር ከፊት አስቀምጧል። ለማትሪክ 1 ወር የቀራችሁ፣ ለሚኒስትሪ 1 ወር የቀራችሁ ልጆች ማጥናት ለእናንተ ከምታረጓቸው ጉዳዮች አንዱ አይደለም። ብቸኛውና ዋናው የምታረጉት ጉዳይ ነው። አይገርም? ምክንያቱም ኦሬዲ እናንተ 1 ወር ነው የቀራችሁ። ምሽግ ውስጥ የቆመ ወታደር ና 1-2 ብለን እንመጣለን ፑል ቤት አንድ ጨዋታ ተጫውተን እኔ ከፋይ ነኝ ተመልሰን እንመጣለን ቢለው ሌላ ወታደር ጀርባውን ሰጥቶ ይሄዳል? አትሄዱ ማለት ለምን? ልክ ስትዞሩ ከጀርባችሁ ትመታላችሁ። አሁን ለማትሪክ 1 ወር የቀራችሁ ሰዎች፣ ለሚኒስትሪ 1 ወር የቀራችሁ ሰዎች ጥናቱን